ሰው ኢንተረስት ያሉበት ነገር ላይ አንድን ነገር ከውን ካላችሁት ያ ሰው ተገዶ ያንን ነገር እንደሚከውን ነው የሚያስበው። የሁሉም ነገር መሰረቱ ፍላጎትና ኢንተረስት ነው። አንድ ሰው የመዝናናት ፍላጎት ሳይኖረው መዝናኛ ቦታ ሄዶ ነገሮችን መከወን ለዛ ሰው መኩላላት ሆኖ ይታይበት። ኳስ የማየት ፍላጎት የሌለውን ሰው 90 ደቂቃ ተቀምጠ ኳስ ማለት ለዛ ሰው እስር ቤት እንደ መግባት ያክል ነው። ያ ማለት ግን ማትወዱት ወይም ፍላጎት የሌላችሁ ነገር ላይ ጥሩ መሆን አትችሉም ማለት አይደለም። ብዙ ሰዎች የማይወዱትን ነገር ፍላጎት የሌላቸው ነገር ኢንተረስትድ ያልሆኑበትን ነገር ለሚወዱት ነገር ሲል ይከውኑታል። በዛም ጥሩ ነገር ሊያደርጉ ይችላል። ያ ማለት ግን ምን ማለት አይደለም ሰዎች ነገር ላይ ጥሩ ፐርፎርም እያደረጉ ማለት እናንተም እዛ ውስጥ ገብታችሁ ግዴታ ያን ነገር መከወንና መሞከር አለባችሁ ማለት አይደለም። ሁሌም ኢንተረስትድ የሆናችሁበት ነገር ላይ ደጋግማችሁ ነገሮችን መሞካከር ወደፊት ፑሽ እንድታደርጉና ነገሮችን እንድታሳኩ ያስችላችኋል። ኢንተረስትድ ያልሆናችሁበት ነገር ላይ ግን ግዴታ መግባት ካለባችሁ እዛ ነገር ውስጥ ገብታችሁ ጥሩ ፐርፎርም ማድረግ ትችላላችሁ። ያ ማለት ግን ግዴታ ሁሌም የራሳችሁን የያዛችሁትን ነገር ጥላችሁ ሰዎች ጥሩ ፐርፎርም ያደረጉበት ቦታ ዝም ብላችሁ መሄድና ያንን ነገር መከወን አለባችሁ ማለት አይደለም። ሁሌም ቢሆን ኢንተረስት ማንኛውም ቦታ ይዛል። ለምንም ነገር መነሻው ኢንተረስትና ፍላጎት ነው። ኢንተረስትና ፍላጎታችሁ ላይ አተኩራችሁ የምትሰሩ ከሆነ ብዙ ነገሮችን አቺቭ ማድረግ ትችላላችሁ። የዛሬው ቪዲዮ ይመስል ነበር። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።